በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዐቢይ ጾም አራተኛው ሳምንት መጻጉዕ ይባላል። መጻጉዕ ማለት ምን ማለት ነው? መጻጉዕ ማለት ደዌው የጸናበት በበሽታ በደዌ ምክንያት የጎበጠ በደዌ ዳኛ በአልጋ ቁራኛ የተያዘ በሽተኛ ማለት ነው። ይህ ስያሜ የተወሰደው በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ በሚነበበው ኃይለ ቃል ሲሆን በዚህ በተጠቀሰው ቦታ በልዩ ልዩ ደዌና በሽታ በአጋንንት የታሰሩ በደዌ የተያዙ ብዙ በሽተኞች በዚህ ቦታ ይቀመጡ ነበር። ነገር ግን መድኃኒታችን ኢየሱስ ክርስቶስ በዚህ ቦታ ተገኝቶ ልዩ ልዩ በሽተኞችን ፈውሷቸዋል። ለምሳሌ ለምጻሞችን አንጽቷል። ሽባ የነበሩትን አንካሶች የነበሩትን ፈውሶ በእግራቸው እንዲሄዱ አድርጓቸዋል። ጆሮአቸው የማይሰማ ደንቆሮች የነበሩትን ሁሉ ፈውሶ ጆሮአቸው መስማት እንዲችል አድርጓል። ዓይናቸው የታወረ ማየት የማይችሉትን ሁሉ መድኃኔዓለም ኢየሱስ ክርስቶስ በቸርነቱ ብርሃንን ሰጥቷል፣ ወይም ደግሞ የዕውራንን ዓይን አብርቷል። ፈውሷቸዋል። ሁሉንም ደንቆሮችንም ሁሉንም ፈውሷል። ማየት የማይችሉት አይተዋል። ዲዳዎች፣ አፈኮልታፋዎች፣ መናገር የማይችሉት ሁሉ አንደበታቸው ቀንቶላቸው ረቶላቸው መናገር ችለዋል። በርኩሳን መናፍስት በአጋንንት ምክንያት በአጋንንት ታስረው አይምሯቸውን አጥተው አብደው የነበሩትን ሁሉ መድኃኒታችን ኢየሱስ ክርስቶስ ርኩሳን መናፍስትን በመገሰጽ ፈውሷቸዋል። በተጨማሪ በዚህ የጸበል ቦታ ቤተሳይዳ በምትባለው የመጠመቂያ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ በአካል ተገኝቶ ምን አድርጓል? ብዙ ሕሙማንን ፈውሷል። በዚህ መጠመቂያ ደግሞ ደዌው የጸናበት መጻጉዕ የሚባል በዚህች ቦታ እንደነበረ ነው የሚነግረን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህች ቦታ ሲመጣ ልዩ ልዩ በሽተኞችን አግኝቷል። ከዚህ ውስጥ አንዱ መጻጉዕ ሲሆን ሌሎችም ሰውነታቸው የደረቀ ወይንም ደግሞ ሰይጣን በሽተኞች ያደረጋቸው ሰይጣን ያሳበዳቸው ልዩ ልዩ በሽተኞች ነበሩ እና በእነዚህ ምክንያት ሰውነታቸው የሰለለ ወይም ደግሞ ሰውነታቸው በበሽታ ምክንያት ያበጠ እንደዚሁም ደግሞ ማየት የማይችሉ ዕውራን መሄድ የማይችሉ አንካሶች በዚህች ቦታ ነበሩ። እቺ ቦታ ምንድነው? 5 መመላለሻ ነበራት ይላል። 5 አይነት በሽተኞችም በዚህች ቦታ እንደነበሩ ይናገራል። ከዚህም ለ38 ዓመት በደዌ ዳኛ በአልጋ ቁራኛ ተይዞ የነበረው አንዱ መጻጉዕ ነበር። መጻጉዕ ስም አይደለም ብያችኋለሁ። መጻጉዕ ተብሎ የተጠራው በበሽታው በደዌው ጽናት ምክንያት መጻጉዕ ተብሏል። ደዌ የጸናበት ሕመምተኛ ማለት ነው። ሰውየው ከበሽታው ጽናት የተነሳ 38 ዓመት ካልጋው ተጣብቆ የሚኖር ሰው እንደነበረ በዚህ ወንጌል ተጠቅሷል። ታዲያ መድኃኒታችን ኢየሱስ ክርስቶስ ወደዚህ ሲመጣ ልትድን ትወዳለህን አለው። ይህንን ብቻም ሳይሆን እሱ ሰው የለኝም ወደ ጸበል ቦታ የሚያወርደኝም የለም ብሎ ምክንያት ቢያቀርብም መድኃኒታችን ኢየሱስ ክርስቶስ ግን ተነሳና አልጋን ተሸክመ ሂድ በማለት ይህም በሽተኛ ፈውሶታል። አሁንም ቢሆን
በዓለማችን ላይ በየሆስፒታሉ፣ በየጸበል ቦታው፣ በየበረንዳው የወደቁ ብዙ በሽተኞች አሉና እነሱንም እግዚአብሔር ይፈውስልን። ዋናው ግን ልናገር የፈለኩት ምንድነው? ከደዌ ሥጋ ይልቅ የነፍስ ኃጢአት የነፍስ ደዌ ይከፋል። በዘመናችን ብዙ በደዌ ነፍስ የተያዙ በሽተኞች አሉ። በኃጢአት ብዛት ልባቸው የደረቀ ሰውነታቸው ወይም ደግሞ አስተሳሰባቸው በኃጢአት ምክንያት የሰለለ በኃጢአት ምክንያት አይነ ህሊናቸው የታወረ እግረ ህሊናቸው የተሰበረ ብዙ ህሙማነ ነፍስ አሉ በየቦታው በክህደት በምንፍቅና የጠወለጉ እነዚህ ሁሉ ፈውስ ይሻሉ። ታዲያ ደዌ ነፍስ የያዛቸው የሚፈወሱት በንስሐ ነው። እንደ መጻጉዕ ቤተክርስቲያን ወደ ቤተክርስቲያን መጥተው ንስሐ ገብተው በቅዱስ ቤተክርስቲያን ደጅ ቢጸኑ መድኃኔ ዓለም ክርስቶስ አንድ ቀን ሊፈውሳቸው እንደሚችል ጽኑ እምነት አለንና እግዚአብሔር አምላካችን በደዌ ነፍስ የተያዙትንም አምላካችን በቸርነቱ በቃሉ ይፈውስልን። አምላካችን ሀገራችንን በጽኑ ሰላም ይጠብቅልን። በአጋንንት በደዌ ሥጋ በደዌ ነፍስ የታሰሩትን ሁሉ እግዚአብሔር በምሕረቱ ይፈውስልን። ወስብሐት ለእግዚአብሔር። አለቀ።